ወጣቶች ስሙኝ፣ እድሜያችንን እንጠቀም። ያለን ዘመን በጣም ውስን ነው። ባለን በዚህ አጭር ዘመን ውስጥ መስራት ያለባችሁን ሰው ማድረግ ያለባችሁን አከናውኑ። ከጥላቻ ውጡ። በየሶሻል ሚዲያው በኮሜንት በስድብ በዘር በጥላቻ ከመያዝ ነፍሳችሁን ነፃ አውጡ። አሁን ያገኛችሁበት የወጣትነት እድሜ የጉብዝና እድሜ አንድ ቀን ያልፋል። አንድ ቀን ዶክተር የምትሞቱበት አልጋ ጋር ቆሞ 5 ደቂቃ ነው የቀረ 2 ቀን የቀረ የሚላችሁ ዘመን ይመጣል። የጠላችኋቸውን ሰዎች እንኳን ለመውደድ ብትፈልጓቸው አታገኟቸው። አሁን ቤት ውስጥ የተጨቃጨቋቸውን የትዳር አጋሮቻቸውን ለጭቅጭቅ እንኳን አታገኟቸውም። ይዛቅ ክፉ ደግም የምትሰሙበት ጆሮ አንድ ቀን መስማት ያቆማል። ለፈለጋችሁ ያወራችሁበት አፍ አንድ ቀን ለማውራት አይችልም። ጤና ሆነን ሁሉ ነገር ተሰጥቶን መልካም ነገር በዚህ ጤናችን በዚህ ዘመናችን መስራት ስንችል እንዴት ለክፉ እንጠቀምበታለን? ይህን ሰውነት ሁላችሁ ጥይት ክፉ ሰው እጅ ሲገባ ሰው ይገላል። መልካም ሰው እጅ ሲገባ ሰው ያድናል። ይሄ ሰውነታችሁ ለመልካም ከተጠቀማችሁበት መልካም ነው፣ እግዚአብሔር ይጠቀምበታል። ሰዎችን ለመውደድ ለሰዎች መልካም ለማድረግ ሰዎችን ለመመገብ። ይሄው ሰውነታችሁ ደግሞ ክፉ ሆናችሁ ከተጠቀማችሁበት ደግሞ ሰው ለመግደል ሰው ለማማት የሰዎችን መልካም ነገር ለመፍረስ ሊሆን ይችላል። ወጣቶች እድሜ ያላችሁ ዘመን ያላችሁ ሰዎች ባላችሁ ዘመን ተጠቀሙ። ዘመን ላይ ደርሳችሁ ምክንያት አይሰራም። የሆነ ዘመን ላይ ብትነቁም ማተር አያረግ። በ25 ዓመታችሁ ማድረግ የምትችሉትን ነገር ትታችሁት በ50 ዓመት ላይ ለማድረግ ብትነሱ እድልም አታገኙ። ሰውነታችሁም አይፈቅድላችሁም ያንን ለማድረግ አቅምም አይኖራችሁ፣ ፓሽኑም ለዛን ጊዜ አይኖራችሁ። ላነሳሳችሁ ፈልጋለሁ። ተነሱ፣ እግዚአብሔርን ፈልጉ። ተነሱ፣ መጽሐፍ ቅዱሳችሁ ማንበብ ያለባችሁ ሰዎች አንብቡ። ተነሱ፣ ወደ ቤተ ክርስቲያን መሄድ ያለባችሁ ወደ ቤተ ክርስቲያን ሄዱ። ከዚህ ከአልባሌ ሰዎች ካስረከቧችሁ ማያስፈልግ ህይወት ውጡ። ከጥላቻ ውጡ። ለመጥላት ለመጠላላት በየሶሻል ሚዲያው ለመባላት ጊዜ የለም። ጊዜ ያለው መልካም ለማድረግ ብቻ ነው። ጊዜያችሁን ተጠቀሙ። አንዳንዶች ዘመናቸው አልቆባቸው መልካም የሆነውን ብቻ ካለፈው ጄኔሬሽን ዘሉ ክፉ የሆነውን ነገር ለነሱ ተውሏቸው። ይኸውላችሁ እናንተን እዚህ ለማድረስ ዋጋ ለመክፈል እናት ዋጋ ከፍላለች፣ አባት ዋጋ ከፍሏል፣ ዘመዶች፣ ቤተሰብ፣ አገር ዋጋ ከፍሎባቸው የተከፈለበት እድሜያችሁን ጫት ቤት አትጨርሱ፣ መጠጥ ቤት አትጨርሱ፣ ዳንስ ቤት አትጨርሱ፣ በማይሆን ሰፈር አትጨርሱ። ወዳጆች ላይፍ ኢዝ ሾርት ብላችሁ ክፉ ከምታደርጉ ላይፍ ኢዝ ሾርት እንደሆነ አውቃችሁ መልካም በማድረግ ተጠቀሙበት። ይህ መሆን የምትችሉ ሰዎች የማይሆን ሰፈር ላይ ምን ነው የምታደርጉት? አንዳንዶች ከማይሆን ጓደኞች ጋር ተጠምዳችሁ፣ አንዳንዶች በማይሆን አይዲያ ተይዛችሁ። ወዳጆች እንመለስ። ግዴላችሁም የሆነ ነገር የምታደርጉበት ዘመን አለ። የሆነ ነገር ግን ማድረግ ብትፈልጉ ማታደርጉበት ዘመን አለ። እዛ በፊት ስራችሁን አስተካክሉ። መልካም ነገር ማድረግ ጀምሩ። ሰዎችን መውደድ ጀምሩ። ለሰዎች በጎ መሆን ጀምሩ። ሰውነታችሁን ለመልካም ነገር ተጠቀሙበት። አንደበታችሁን ለመልካም ነገር ተጠቀሙበት። እውቀታችሁን ለመልካም ነገር ተጠቀሙበት።